ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። አሁንም ሰበር ዜና አለን። ከአማራ ክልል እየደረሰን ሰበር መረጃ ዛሬ አፋብን ከአዲስ አበባ ወደ ባህር ዳር የሚወስደውን ዋናውን መንገድ የመቆጣጠር ዘመቻ ከፍቶ የተሳካ ውጤት ማግኘቱን አስታውቋል። አካሄዱ ባህር ዳርን ቀለበት ውስጥ የማስገባት ዘመቻ ይመስላል። እንደሚታወቀው በምስራቅ ጎጃም በኩል ወደ አዲስ አበባና ወደ ተለያዩ ቦታዎች የሚወስደው ዋና አውራ መንገድ ከተዘጋ ቆይቷል። ከአዲስ አበባ ባህር ዳር፣ ከአዲስ አበባ ጎንደር፣ ከአዲስ አበባ ወደ ሰሜን የሚወስደው መንገድ ደግሞ ለረዥም ጊዜ በመከላከያ ስር እንደነበር ይታወቃል። ዛሬ በተደረገው አውደ ውጊያ የፋኖ ኃይሎች ይህንን አውራ መንገድና ወሳኝ መንገድ እንደተቆጣጠሩት አስታውቀዋል። ስለዚህ ካሁን በኋላ ከአውሮፕላን ውጭ ሌላ መንገድ የለም ማለት ነው። ተመልካቾቻችን፣ አድማጮቻችን ይህን አውራ ጎዳናና የባህር ዳር ዙሪያን ለመቆጣጠር በተደረገው በዛሬው ውጊያ የአፋብን ቴዎድሮስ 90 ክላሽና 3 ብሬን በምርኮ ማስገባቱን የድርጅቱ ከፍተኛ አመራር አርበኛ አስረስ ማረ ዳምጤ አስታውቋል። ከዳንግላ እስከ አባድራ፣ ከዳንግላ እስከ ወርቅ ሜዳ እንዲሁም ከዳንግላ እስከ ጭሮና ቢኮሎ የተዘረጋውን ያገዛዙ ኃይል ብትንትኑ ወጥቷል ነው ያለው አስረስ ማረ ዳምጤ አሁን በሰጠው መግለጫ። የወገን ኃይል ከምስራቁ ወደ ምዕራቡ የጎጃም ክፍል የሚያደርገውን እንቅስቃሴ ለማስተጓጎል በሚል እቅድ ከዳንግላ ባህር ዳር ዋናውን አስፋልት ለወራት ይዞ የነበረውን የአገዛዙን ጥምር ኃይል ማለትም መከላከያን፣ አድማ ብተናንና ፖሊስን በተቀናጀ መንገድ ለመምታት በወጣው ወታደራዊ እቅድ መሰረት ታላቅ ጀብዱ ተፈጽሟል ሲልም አስረስ ማረ አክሏል። አርበኛ አስረስ አክሎም ከጃዊ ወደ ዳንግላ መውጫ ባሉት ገዢ ቦታዎች ማለትም በካሳች፣ አፄ ዮሐንስና ወለቴ ላይ የሰፈረውን የአገዛዙን ኃይል ዛሬ የካቲት 21 ቀን 2018 ዓ ም በጠዋቱ ማጥቃት በተጀመረ በደቂቃዎች ውስጥ ብሬን የተማረከበትን ውጊያ በድል ታጅቦ ቀጥሏል ብለዋል። የአፋብን ቴዎድሮስ 105ኛና 109ኛ ኮሮች በጋራ ያደረጉት ማጥቃት አድማሱን በማስፋት ከዳንግላና መርአዊ መካከል ጭሮ የተባለ ቦታ ላይ የሰፈረውን ሰራዊት ሙሉ ለሙሉ ለመደምሰስ ተችሏል ሲልም ገልጸዋል። የወገን ኃይል ላይ ከፍተኛ መነቃቃትና ወኔን በፈጠረው በዛሬው የውጊያ ውሎ ይላል አስረስ፣ አንደኛ 90 የነፍስ ወከፍ መሳሪያዎች፣ ሁለተኛ 3 ብሬን መትረየሶች፣ ሶስተኛ 1 የዲሽቃ አፈሙዝ ከነተተኳሹ፣ አራተኛ ከ10 ሺህ በላይ የክላሽና የብሬን ጥይቶች፣ አምስተኛ በርካታ የእጅ ቦምቦች፣ ስድስተኛ በርካታ ምርኮኛ ሰራዊትና ሌሎች ወታደራዊ ቁሳቁሶችን የወገን ኃይል ማርኮ ለመታጠቅ ችለዋል። እንዲሁም እድል የቀናቸው 20 የመከላከያ አባላት እጃቸውን በመስጠት ሕይወታቸውን ሲያተርፉ ከ100 በላይ የሚሆኑት ሰለባ መሆናቸውን አርበኛ አስረስ ማረ ዳምጤ አስታውቋል። ወደ ወሎ ስንሻገር መቅደላ ወረዳ ሙሉ በሙሉ በፋኖች ቁጥጥር ስር መግባቱ ተሰማ። በመቅደላ ወረዳ ውስጥ ያሉትን ሁሉንም ከተሞች በቁጥጥር ስር በገቡበት በዚህ አውደ ውጊያ ከከባባድ የጦር መሳሪያ ጀምሮ በርካታ የቡድንና የነፍስ ወከፍ ክላሽንኮቭ መሳሪያ በምርኮ መግባታቸው ተገልጿል። በተጨማሪም የወረ ሂመኖ ወረዳ ዋና መቀመጫ ተንታና አካባቢው በፋኖች ቁጥጥር ስር የገቡ ሲሆን በዚህም ከ100 በላይ ያገዛዙ ኃይሎች ሕይወታቸውን ማጣታቸው ነው የተነገረው። ይህ ብቻ አይደለም ተመልካቾቻችን፣ አድማጮቻችን ይህን ለመመከት በሚል በምዕራብ ወሎ በነ ማስረሻ ሰጤ ኃይሎች መንገድ መሪነት ሲንቀሳቀስ የነበረ ኃይል ሙሉ በሙሉ መመታቱት ነው በስፍራ ያሉት የፋኖ አመራሮች አሁን በምስል አያይዘው የላኩት መረጃ የሚያመለክተው። ይህ በእንዲህ እንዳለ ሁሌም ሽንፈትና ኪሳራ ሲገጥመው ንጹሐን ላይ የሚበረታው የአገዛዙ ኃይል በአማራ ሳይንት ጓሜዳ ላይ በተደረገ ውጊያ ከባድ ኪሳራ ሲደርስበት የንጹሐንን መኖሪያ ቤትና እህል ጎተራ በሚታየው መልኩ በአየር መቃወሚያ ደብድቦ ማውደሙ ተገልጿል። በጓሜዳ አካባቢ ከትናንት የካቲት 20 ቀን 2018 ዓ ም ጀምሮ እስከ ዛሬ ረፋድ ድረስ ውጊያ የተደረገ ሲሆን የአገዛዙ ኃይል ከባድ ኪሳራን ተከናንቦ አካባቢውን ጥሎ መሸሹን በስፍራው የተገኙት የመረብ ወኪሎች አረጋግጠዋል። በአፋብን ምንዲክዝ ንጉሥ ሚካኤል አሊኮር ሳይንት ክፍለ ጦር ስር በሚገኙት በታቦር ተራራ ረጅመንት ኃይሎች የተወሰደበትን የጸረ መከላከልና የጸረ ማጥቃት እርምጃ መቋቋም አቅቶት ከባድ የሆነ ሰብአዊና ቁሳዊ ኪሳራን የተከናነበው የአገዛዙ ኃይል ጓሜዳንና አካባቢውን በአየር መቃወሚያ በመደብደብ ሸሽቷል ነው የተባለው። የአገዛዙ ኃይል በአካባቢው በፈጸመው የዘፈቀደ የዙ 23 ድብደባ የበርካታ ንጹሐን መኖሪያ ቤት ከማውደሙም በላይ ካፍ እስከ ገደፋቸው የሞሉ በርካታ እህል ጎተራዎች በእሳት መቃጠላቸውን የአካባቢው ነዋሪዎች ተናግረዋል።